ይህን የመሰለ ምርጥ ሳሙና ሰርታችሁ አለመጠቀም መሸወድ ነውና ሰርታችሁ ተጠቀሙ። በጣም ምርጥ ለፊት ጥራት፣ ለቆዳችሁ ልስላሴ እንዲሁም ደግሞ በጣም ፊታችሁ ወይም እጃችሁ ለሚደርቅ እንደዚህ እየሰራችሁ ብትጠቀሙ በጣም ውጤታማ ትሆናላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ በዝት ትርፍ ይበልልኝ። ዛሬ በዚች በመሰለ ምርጥ የሳሙና አሰራር ይዤላችሁ መጥቻለሁና ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቻናላችን ተከታይ ሁኑ ማለት ነው። ወደ አሰራር ሲሄድላችሁ 2 ካሮት በደንብ አጥቤ በዚህ መልኩ ፈቅፍቄዋለሁኝና ከዛ በኋላ ትንሽዬ ጨመቅ አረኩት። መፍጨት ትችላላችሁ። በነገራችን ላይ ውሃውን በደንብ እንዲወጣልኝ ስለፈለኩ ነው። ግን እኔ ትንሽዬ ውሃ ጠብ አደረኩበት። አየር ባየር ስለሰራሁት ነው። ነገር ግን እናንተ አቆይታችሁ ለ1 ሰዓት ምናምን አቆይታችሁ በደንብ እንዲወጣላችሁ መስራት ትችላላችሁ። ከዛ በኋላ በዚህ መልኩ ጨምቄ ውሃውን ወይም ደግሞ ጁሱን በዚህ መልኩ አውጥቼዋለሁኝ። ከዛ በኋላ ወደ ኪያሩን በዛ መልኩ በፈቀፈቅኩበት በዛኛው በትንሹ መንገድ ብትፈቀፍቁት አሪፍ ነውና በትንሹ እንትን ፈቀፈቅኩ። በዚህ መልኩ ኪያሬንም እየፈቀፈቅኩ እገኛለሁኝና ያው በነገራችን ላይ ኪያር ለፊት ጥራትና ለቆዳ እንዲሁም ደግሞ አይናችሁ ጥግ ለሚያብጥ በእንቅልፍ ምክንያት እንትን ለሚል በጣም አሪፍ ነው። ሰርታችሁ ብትጠቀሙት በጣም ምርጥ ነው። በክሬሙ መልኩ መጠቀም ይቻላል ማለት ነው። ከዛ በኋላ እዚች ጋር ቶሜሪክ ወይም ደግሞ እርድ ማለት ነው። ቶሜሪክ ወይም እርድ ጨመርኩበት ትንሽዬ። ከዛ ሳሙና ኦሪጂናል ሳሙና ነው ያለኝ እኔ። ይሄኛው ሳሙና ብዙዎች አላገኘነውም ብላችሁኛልና ምንም ማድረግ አልቻልኩም። እንግዲህ ብታገኙ በጣም ደስ ይለኝ ነበር። ነገር ግን ሌላም ሳሙና መጠቀም ትችላላችሁ። ሳሙናው በዚህ መልኩ ውሃ አፍልቼ ከታች ውሃ ጥጄ ከዛ ከላይ ደግሞ ሳሙናው አርጌ በእንፋሎት ብቻ እንደዚህ ይቀልጣል ማለት ነው። ነገር ግን ያኛው ሳሙና ስትጠቀሙ እንደናንተ ብትፈቀፍቁት የተመረጠ ነው። ለመቅለጥ በጣም ስለሚያዳግተው ያኛው ሳሙናና ፈቅፍቃችሁ ተጠቀሙት ያኛው። ከዛ በኋላ በዚህ ጋር በኪያሩ ጁስ በሰራውት ቢያንስ ለ2 ደቂቃ እዛ እሳት ላይ አቆይቼዋለሁኝ። አካፈልኩት ሳሙናው ማለት ነው። እና በጣም ምርጥ በነገራችን ላይ የምር ይሄ ሳሙና ሰርታችሁ ያለመጠቀም በጣም በቃ ተሸውዳቸዋልና ሰርታችሁ ተጠቀሙት። ለፊታችሁ የሚስማማችሁን ሳሙና መጠቀም ትችላላችሁ። እኔ የተጠቀምኩት ባይኖራችሁ ማለት ነው። ከዛ በመጨረሻ ሳሙና ማስቀመጫ ወይም ደግሞ ይሄኛው የኬክ መስሪያ ነው። ኬክ የሚሰራበት ነው። የትኛውም ሀገር ታገኙታላችሁ በእርግጠኝነት። እንዲሁም ደግሞ የተለያዩ አፕሊኬሽኖች ላይም ታገኙታላችሁ። ከዛ ከ3 ሰዓት በኋላ ራሱ ውጭ ላይ አድርጉት። ፍሪጅም ማስቀመጥ አስፈላጊ አይደለም። ውጭ ላይ እንደዚህ ይደርቃል። እርግጥ ውስጡ እርጥብ